ጥያቄ ለክርስቲያኖች የአዲስ ኪዳን የሥርዓት መጽሐፍ የሆነው መጽሐፈ ዲድስቅልያ ምዕራፍ 14 ላይ እንዲህ ይላል። ያው ከርዕሱም ጀምረን እንደምንረዳው ሴቶች ሃይማኖታዊ በሆኑ ጉዳዮች ሊድ ማድረግ እንደማይችሉ ይናገራል። ለምሳሌ የክህነት አገልግሎት ላይ፣ እንዲሁም ማጥመቅ ላይ፣ ወንጌል መስበክ ላይ መሳተፍ እንደማይገባቸው ያስተምራል። ዋናው ጥያቄው ግን እሱ ሳይሆን ቁጥር 3 ላይ እንዲህ ይላል፣ ፈጣሪን እንክደው ዘንድ አግባብ አይደለም፣ አለቃዋ የሚሆን ወንድን ትተን ሴትን ልንከተል አግባብ አይደለም ይላል። ፈጣሪን እንክደው ዘንድ አግባብ አይደለም፣ አለቃዋ የሚሆን ወንድን ትተን ሴትን ልንከተል አይገባም ይላል እና ይሄ ገለጻ ከሴት ልጅ ክብር አንፃር እንዴት ይታያል? ሴቶችን ከማክበር አንፃር እንዲህ ያሉ የወረዱ ንግግሮች እንዴት መለኮታዊ በሚባሉ መጽሐፍቶች ሊኖሩ ቻሉ የሚል ነው። ሌላኛው እንደው ተያያዥ ቢሆንም ወረድ ብሎ የመጨረሻው አንቀጽ ላይ እንዲህ ይላል፣ እኛም ማንም እንደዚህ እንዳያደርግ እናዛችኋለን አለ። ፈጽሞ ብልሆችም ቢሆኑ ሃይማኖትም ቢኖራቸው መጽሐፍትንም ቢያውቁ ያጠምቁና ወንጌልን ያስተምሩ ዘንድ አናሰናብታቸውም፣ ማለትም አንልካቸውም ይላል። ምንም ያህል ብልህ ቢሆኑ፣ ምንም ያህል አዋቂ ቢሆኑ፣ ምንም ያህል ሃይማኖት ቢኖራቸው፣ መጽሐፍትም ቢያነቡ ግን ወንጌልን እንዲሰብኩ ወንጌልን እንዲያስተምሩ ግን እኛ አንልካቸውም አናሰናብታቸውም ይላል እና ይሄስ እንዴት ይታያል ነው። እንዲህ ያሉ በጣም ለሴት ልጅ ንቀት ያለባቸው ገለጻዎች እንዴት መለኮታዊ መጽሐፍት ውስጥ ሊገኙ ይችላሉ የሚል ነው። ከተቻለ በጨዋነት መልሱ፣ ካልተቻለ ግን ስክሮል አድርጉት።